የህወሓት ሰሞነኛ ሴራ። ህወሓት ግንቦት 22 እና 23 በመላው ትግራይ ወጣቱን በግዳጅ ለማፈስ ዝግጅቱን ጨርሷል። የትግራይ ህዝብ የህወሓትን እውነተኛ ማንነትና ለስልጣን ጥማታቸው ሲሉ እየሄዱ ያለበትን የሴራ ጥግ በሚገባ ተረድቶ ከቡድኑ ልብ ውልቅ ብሎ ወጥቷል። ህዝቡ ለሰላምና ለልማት በተመኘ ቁጥር ህወሓት ግን የጭካኔ በትሩን በወጣቶች ላይ እያሳረፈ ይገኛል። አሁን ላይ የህወሓት መሪዎች የወጣቱን የነቃ ተቃውሞ በመፍራት እድሜያቸው ለጋ የሆኑ ህፃናትን ጭምር ከእናታቸው ጉያ እየነጠቁ ለጦርነት ማገዶነት እየማገዱ ይገኛሉ። ወጣቱ ይህንን የባርነትና የሞት ጉዞ በመቃወም ክልሉን ጥሎ ወደ አፋርና አማራ ክልል በኩል ወደ አዲስ አበባ እየጎረፈ ሲሆን ይህ የትግራይ የወጣቶች የጅምላ መውጣት ለቡድኑ ስጋት ሆኖበታል። የወጣቱን ክንድ ያጣው የህወሓት አመራር ስልጣኑን ለማራዘም ሲል አርሜኒያዊ የኃይል አፈሳውን አጠናክረው ቀጥሏል። በተለይም ወጣቱ ከማሰልጠኛ ጣቢያዎች እየጠፋ በመሆኑ ቡድኑ በረቀቀ ሴራ ወጣቱን ከሆቴሎች ከመዝናኛ ስፍራዎችና ከካራምቡላ እንዲሁም ከጌም ዞኖች እያፈሰ ወደ ሳዋ ኤርትራ እየላከ እንደሚገኝ መረጃዎች ይጠቁማሉ። ይህ የሻዕቢያ ታጣቂዎችን በማካተት የሚፈጸም አፈሳ ወጣቱን በራሱ ወገን ላይ እንዲዘምት የሚያደርግ የክህደትና የጥፋት መንገድ ነው። ቡድኑ በቀጣይ ግንቦት 22 እና 23 በመላው ትግራይ በከፍተኛ ደረጃ የታቀደ የበለጠ አስከፊና ሁሉንም አካባቢዎች ያዳረሰ የሰው አፈሳ ለመፈጸም ዝግጅቱን ማጠናቀቁ ተገልጧል። ለዚህም ግብረ ኃይል በማቋቋም ወጣቱን በየመንገዱ በየመዝናኛውና በየቤቱ እያደኑ ለመውሰድ እቅድ መያዙ ታውቋል። ይህ የህወሓት የጥፋት እቅድ ወጣቱን ለሌላኛው የጦርነት እልቂት ለመዳረግ የተዘጋጀ የሞት ሽረት እጥረት ነው። ለዚህ የጥፋት ቡድን ዓላማ ሲባል የትግራይ ወጣት የጥይት ራት ሆኖ መቅረቱ ሊቆም ይገባል። ወጣቱ ለጥቂት የቡድን መሪዎች የስልጣን ፍላጎት ህይወቱን ማስረከብ የለበትም። ህወሓት እየተጠቀመበት ያለው የማታለልና የኃይል አፈሳ ስልት ወጣቱን ከቤተሰቦቹ ከትምህርትና ከወደፊት ህልሙ እየነጠለ ወደ አላስፈላጊ የሞት አውድማ እየገፋ መሆኑን መገንዘብ ያስፈልጋል። የክልሉ ማህበረሰብ፣ ወላጆችና ወጣቶች በአጠቃላይ የህወሓትን ይህንን የመጨረሻ የጥፋት እቅድ በመንቃት ራሳቸውን መከላከል ይገባቸዋል። በግንቦት 22 እና 23 ሊፈጸም የታቀደውን አፈሳ ለመከላከል በየደረጃው ያሉ ማህበረሰብ ክፍሎች በትኩረት መከታተል፣ መረጃዎችን መለዋወጥና ከዚህ አረመኔ ቡድን ጸረ ወጣት ሴራ በመራቅ ራሳቸውን ከሞት መታደግ ይጠበቅባቸዋል። ወጣቱ በግዴታ ለጦርነት እንዳይሰለፍ በየአካባቢው የነቃ የመከላከል እንቅስቃሴ ማድረግ፣ ነቅቶ መጠበቅ ይገባዋል። ይህ የህወሓት አረመኔያዊ ድርጊት የቡድኑን ውድቀት የሚያፋጥን እንጂ እንደማያድነው ግልጽ ነው። የትግራይ ወጣት የራሱን ህይወት በራሱ እጅ ማስተዳደር እንጂ በውድቀት አፋፍ ላይ ላለ የጥፋት ቡድን መስዋዕት መሆን የለበትም። መላው የትግራይ ህዝብ ይህንን አጥፊ እቅድ በማጋለጥ ወጣቱን ከእልቂት በመታደግ ከህወሓት የጭካኔ እጅ በመሰወር የህልውና ትግሉን ማጠናከር አለበት። የትግራይ ህዝብ በተባበረ ክንዱ ልጆቹን ከህወሓት አረመኔያዊ አፈሳ ሊጠብቅ ይገባል።